አንድ በጣም ታዋቂና በጣም ጎበዝ ዶክተር ነበር። ዶክተር ማርክ ይባላል። ለአንድ ትልቅ ስብሰባ ወደ አንድ ከተማ ተጠራና ፕሌኑ ስላመለጠበት በመኪና ለመሄድ ያስባል እና መኪና ተከራይቶ እየሄደ እያለ በአንድ ገጠር ሲደርስ ኃይለኛ ዝናብና ከባድ አውሎ ንፋስ መጣ። በጣም ፈርቶ ነበር። በጣም ተጨናንቆ ነበር እና አንድ ቤት ያገኝና ወደ ቤት ይሄዳል። ከዛ አንድ ሴት አገኘችውና ወደ ቤት እንዲገባ ጠይቀዋለች። እሱም እሺ ብሎ ወደ ቤቱ ይገባል። የሚበላ ነገርና ትኩስ ነገር ከሰጠችው በኋላ ይቅርታ የጸሎት ሰዓቴ ስለደረሰ አንዴ እዚህ ጠብቀኝ ትለዋለች። እሷም ወደ ጸሎቷ ገብታ መጸለይ ጀምራለች። ጸሎቷን ከጨረሰች በኋላ ቁጭ አለች። ዶክተሩም የሆነ የሚያስጨንቃት ነገር እንዳለ ገባውና አንድ ጥያቄ ልጠይቅሽ ብሎ ይጠይቃታል። ፈጣሪን ምንድን ነው የምትጠይቂው? ከፈጣሪስ ምንድን ነው የምትፈልጊው? ጸሎትሽስ የሚሰማሽ ይመስልሻል ብሎ ይጠይቃታል። እሷም እንዲህ ብላ ትመልስለታለች። የእሱ እኮ ነን እንዴት አይመልስልንም ብላ ትመልስለታለች። ግን ምንድን ነው የምትጸልዩ ብለህ ከጠየቀኝ ልጄ የልብ ታማሚ ነው እና ዶክተሮቹ እንደነገሩኝ አንድ ዶክተር ብቻ ነው እሱ ማሳከም የሚችለው። ዶክተር ማርክ ይባላል። እሱ ደግሞ እዚህ አይገኝም። ብዙ ጊዜ ወደ ውጭ ሀገር ይሄዳል እና ጸሎቴ ዶክተሩን ማግኘት ነው። የእሷ ንግግር ካዳመጠ በኋላ በጣም አለቀሰ። ፈጣሪ ኃያል ነው አላት። ልጅሽ ለማዳን ነው ይላከኝ። ፕሌኑም ያመለጠኝ ኃይለኛ አውሎ ንፋሱም የመጣ በአንቺ ምክንያት ነው። ወደ አንቺ እንዲልከኝ ስለፈለገ ነው አላት። ሁሌ እንድታስታውሱ የምፈልገው ነገር ጸሎታችሁ እንዳታቁሙ። ጸሎታችሁን ፈጣሪ ይሰማችኋል። ፈጣሪ የቀበሌ ሰራተኛ ወይም ሰነፍ መሐንዲስ አይደለም። ጀምሮ የሚያቋርጠው ነገር የለም። ፈጣሪ ኃያል ነው። በቤታችሁ ቁርአንና መጽሐፍ ቅዱስ አስቀምጣችሁ ኃይሉን ተጠቀሙት። እሱም ይረዳችኋል። ፈጣሪ ጸሎታችሁን ይስማው። በድጋሚ ላንገናኝ እንችላለን። በድጋሚ እንድንገናኝ ፎሎ አድርጉኝ።